አሁን በደረሰን አሳሳቢ መረጃ መሰረት በሳውዲ አረቢያ የተለያዩ ከተሞችና ዘግናኝ የማቆያ ማዕከላት ውስጥ የታጎሩት ከ1600 በላይ የሆኑ ንጹህ ኢትዮጵያውያን ዜጎቻችንን በቃላት ሊገለጽ የማይችል እጅግ አሰቃቂና ዘግናኝ ስቃይ እየደረሰባቸው ይገኛል። የወጡት ምስጢራዊ መረጃዎች እንደሚያመላክቱት ወገኖቻችንን ሰብአዊ መብታቸው ሙሉ በሙሉ ተገፈው በአስከፊ የእስር ቤት ሁኔታዎች ውስጥ እየማቀቁ ከመሆኑም በላይ በርካታ ዜጎች በተገቢው የሕክምና እጥረት፣ በጭካኔ አያያዝና በረሃብ ምክንያት ህይወታቸው እያለፈና በየቀኑ እየሞቱ እንደሚገኙ ተረጋግጧል። ይህ አሁን ይፋ የሆነው የ1600 እስረኞች ጉዳይ እጅግ አስደንጋጭ የሆነው በእነዚህ የሳውዲ ማቆያ ክፍሎች ውስጥ ምንም አይነት የሰው ልጅ ሊሸከመው የማይችለው በደል በመፈጸሙ ነው። በእስር ላይ ከሚገኙት መካከል ቁጥራቸው ከፍተኛ የሆኑት አቅመ ደካማ ሴቶችና ጨቅላ ህጻናት፣ ወጣቶች ይገኙበታል። እነዚህ ወገኖች ለአንድ ሰከንድ እንኳን በሰላም መተንፈስ በማይችሉባቸው ከመጠን በላይ በታጎሩና ሽንት ቤትና መኝታቸው በአንድ በመሆናቸው ጠባብና ጨለማ ክፍሎች ውስጥ ተቆልፎባቸዋል። ሕክምና ማጣትና የጅምላ ሞት ስጋት፣ በእስር ቤቶች ውስጥ የተለያዩ የቆዳ በሽታዎች፣ ተቅማጥና አስከፊ ተላላፊ ህመሞች በፍጥነት እየተስፋፉ ይገኛሉ። የስኳር፣ የደም ግፊትና ሌሎች ስር ሰደድ በሽታዎች ያሉባቸው ወገኖች ለአንዲትም ቀን እንኳን የምትሆን መድኃኒት አይሰጣቸውም። በዚህ ምክንያት ህመማቸው እየጸናባቸው ማንም ሳያቸው ሳይረዳቸው በቆሙበትና በተኙበት ህይወታቸው እያለፈ ይገኛል። ብዙዎች እባካችሁ በህይወት እያለን ድረሱልን፣ እያለቅን ነው በማለት በልቅሶ የታጀበ የድረሱልን ጥሪ አስተላልፈዋል። የአካልና የስነ ልቦና ስብራት እስረኞቹ በየቀኑ ከእስር ቤት ጠባቂዎች ጋር የሚሰነዘርባቸው ከባድ እንግልትና የስነ ልቦና ጫና መቋቋም አቅቷቸዋል። ለወራት አልፎ ተርፎም ከዓመት በላይ ያለምንም ፍርድና ያለምንም ተስፋ መታገታቸው ብዙዎችን ለአእምሮ ህመምና ለከፍተኛ ተስፋ መውረድ ዳርጓቸዋል። ህፃናት በዓይናቸው ፊት እናታቸው ሲሰቃዩ እያዩ በከፍተኛ ድንጋጤ ውስጥ ይገኛሉ። የምግብና የውሃ ረሃብ፣ ለዜጎች የሚቀርበው ምግብ እጅግ አነስተኛና የበሰበሰ በመሆኑ አብዛኞቹ እስረኞች አጥንታቸው እስኪቀር ድረስ ተጎድተዋል። ንጹህ የመጠጥ ውሃ ማግኘት ቅንጦት በሆነበት በዚህ ቦታ ወገኖች በከፍተኛ የውሃ ጥማትና በንጽህና ጉድለት ምክንያት በየቀኑ ለአደጋ ተጋልጧል። ይህ በእንዲህ እንዳለ የሳውዲ አረቢያ መንግስት ሀገሪቱን ከህገወጥ ነዋሪዎች የማጽዳት ዘመቻ በሚል በየቀኑ በሺዎች የሚቆጠሩ ኢትዮጵያውያንን እየነዳ ማሰሩን በከፍተኛ ሁኔታ ቀጥሎበታል። በየቀኑ አዳዲስ ስደተኞች ወደ ማቆያ በሚገቡበት በዚህ ወቅት በእስር ቤቶች ውስጥ ያለው መጨናነቅና ሞት ይብለጥ እየተባባሰ እንዲሄድ አድርጎታል። የኢትዮጵያ ዲፕሎማቶችና በሪያድ የሚገኙ ኤምባሲ ዜጎችን ወደ ሀገር ለመመለስ የሚያደርጉትን ጥረት ከችግሩ ስፋትና ጥልቀት አንጻር ሲታይ እጅግ አዝጋሚና በቂ ያልሆነ በመሆኑ ወገኖቻችንን ስቃይ ሊያበቃ አልቻለም። የጉዞ ሰነዶችን የማዘጋጀት ሂደት በመዘግየቱ በየቀኑ ሰዎች ህይወታቸው እየቀጠፈ ይገኛል። በአሁኑ ሰዓት በሳውዲ አረቢያ ምድር የሚገኙ እነዚህ ወገኖቻችንን በአስከፊ ሁኔታ ውስጥ ሆነው የሞት አፋፍ ላይ በመሆናቸው መላው የኢትዮጵያ ህዝብና ዓለም አቀፍ የሰብአዊ መብት ተሟጋቾች ድምጻቸውን ሊያስሙሏቸውና አስቸኳይ የነፍስ አድን እርምጃ ሊወሰድባቸው እንደሚገባ በከፍተኛ ሁኔታ እየተገለጸ ይገኛል።